ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን እንዴት ሰነበታችሁ? ያተላችሁን ትገኝ 33 ባራዳ ኤፍኤም 95.1 ነው። የአውሮፓ ሊጎችን የምንቃኝበት ሰዓት ነው ይሄ ሰዓት። ቅዳሜና እሁድ የሚከናወኑ ጨዋታዎችን በተለያዩ የአውሮፓ ሊጎች የበለጠ እንግሊዝ ፕሪሚየር ሊግ ላይ ትኩረት አድርገን ወደ እናንተ የምናደርስ ይሆናል። ነገ የ10ኛው ሳምንት የምሳ ሰዓት ጨዋታ የለም። 5 ጨዋታዎች 12 ሰዓት ላይ ነው የሚከናወኑት። ክሪስታል ፓላስ ከብሬንትፎርድ፣ የለንደን ደርቢ፣ ኖቲንጋም ፎረስት፣ ማንቸስተር ዩናይትድ፣ አርሰናል ከሜዳ ውጪ ከበርሌ በተርፍሙር፣ ብራይተን ኤንድ ሆቭ አልቢዮን ከሊድስ ዩናይትድ፣ እንደዚሁም ፉልሃም ከወልቭስ ጋር ጨዋታቸውን ያከናውናሉ። ነገ የሳምንቱ ትልቁ ጨዋታ ቶትናም ከቼልሲ ጋር የሚያደርገው ጨዋታ ነው። ማታ 2 ሰዓት ተኩል የሚከናወን ጨዋታ ነው። እንደዚሁም ደግሞ ሊቨርፑል ከአስቶን ቪላ ሌላው ተጠባቂ ጨዋታ ነው። 5 ሰዓት ላይ ይከናወናል። እሁድ 11 ሰዓት ላይ ዌስትሃም ዩናይትድ ከኒውካስል ዩናይትድ፣ 1 ሰዓት ተኩል ማንቸስተር ሲቲ ከቦርንመዝ፣ እንደዚሁም ሰኞ ሰንደርላንድ የዚህ የውድድር ዘመን ክስተቱ ቡድን በሜዳው ባለፈው ሳምንት ለመጀመሪያ ጊዜ በሂል ዲኪንሰን ስታዲየም ሽንፈትን ከመዘገበው ኤቨርተን ጋር በስታዲየም ኦፍ ላይት ጨዋታውን የሚያከናውን ይሆናል። ሁለቱን ጨዋታዎች እናስቀድም። ይልሻ ኖቲንጋም ፎረስት ከማንቸስተር ዩናይትድ፣ በርሌ ከአርሰናል። ኖቲንጋም ፎረስት ከማንቸስተር ዩናይትድ በውጤት ማጣት ቀውስ ውስጥ ሆኖ 2 አሰልጣኞችን በዚህ ውድድር ዘመን አሰናብቶ 3ኛውን አሰልጣኝ የቀጠረ ቡድን ነው። ኖቲንጋም ፎረስት ከኑኖ ኤስፒሪቶ ሳንቶ ጋር ከተለያየ በኋላ ኦንጄ ፖስቴኮግሉን አመጣ። ለ39 ቀን ነበር የቆዩት አውስትራሊያዊ አሰልጣኝ። ከዛ በኋላ ሾን ዳይች መጡ። በኤሮፓ ሊግ አሸነፉ፣ ግን ደግሞ በፕሪሚየር ሊግ ሽንፈትን መዝግበው ነው የጀመሩት። ማንቸስተር ዩናይትድ የማሸነፍ ግምት ተሰጥቶት ነው ይህንን ጨዋታ የሚያከናውነው። ኖቲንጋም ፎረስት ባለፉት ጥቂት ዓመታት በተለይ ከ2023-24 የውድድር ዘመን ጀምሮ ማንቸስተር ዩናይትድን ሲፈትን የነበረ ቡድን ነው። ይህንን ጨዋታ እንመልከት። ከዛ ውጪ በርሌ አርሰናል ሌላው ነገ ከሚከናወኑ ጨዋታዎች ትኩረትን የሚስብ ነው። ያ ማርክ ምናልባት የኖቲንጋም ፎረስት የዚህ ውድድር ዘመን አካሄድ ብዙ በቡድን ግንባታ ወይም በአንድ ቡድን ውጤታማነት ላይ በአንድ ሲዝን ሊኖረው የሚገባው ውጤታማነት ላይ ትልቅ እንቅፋት የሆኑ ውሳኔዎችን የክለቡ አስተዳደር እያሳለፈ ያለ ይመስላል። እንግዲህ ባለፈው የውድድር ዘመን ከጠንካራ የሊጉ ተፎካካሪ ቡድኖች መካከል አንደኛው ነው። በሻምፒየንስ ሊግ በነበረው ፉክክር ረዘም ላለ ሳምንት የተፎካከረ ነው። በአውሮፓ በኖቲንጋም ፎረስት ደረጃ አሁን እየተሳተፈ ያለበት የኢሮፓ ሊግ ደካማ የሚባል የውድድር ዘመን እንዳላሳለፉ ጥሩ ማሳያ ነው። ማርክ ምናልባት ቅንጦት የበለጠ ተፎካክረው ስለነበረ ኦቨር አምቢሽን ይመስላል እንጂ የኑኖ ኤስፒሪቶ ሳንቶስ ቡድን የሚጫወትበትን መንገድ የሚያውቅ በደንብ የተዋሃደ ለሳቸው የጨዋታ ስታይል ተስማሚ የሆኑ ስብስብ የያዘ ጥራት ያለው የመከላከልና የማጥቃት ሚዛኑን የጠበቀ ቡድን መስራት ይችላል ነበር። አሰልጣኙ ብዙ የለቀቁ ተጫዋቾች የሉ። አሰልጣኙ እርግጥ አንዳንድ ዝውውሮችን ፈልገው ሳይሳካላቸው ቀርተዋል። ምክንያቱም በአውሮፓ መድረክ እንደመሳተፋቸው ትንሽ የጥራት ደረጃውን ከፍ የማድረግ ፍላጎት በኑኖ ኤስፒሪቶ ሳንቶስ በኩል ነበር። ያ ሳይሳካ ቀረሳቸውም ከቡድኑ ጋር ተለያዩ ማለት። ከዛ እንደገና ሁለተኛ አሰልጣኝ አንጄ ፖስቴኮግሉን የቀጠሩበት መንገድ ብዙ ሲያነጋግር እንደነበረ በወቅቱ እናስታውሳለን። አንደኛ በጣም መጥፎ ሲዝን ነው ከቶተናም ጋር ያሳለፉት፣ እጅግ በጣም መጥፎ ሲዝን 17ኛ ደረጃ ከመውረድ ለጥቂት ነው የተረፉት። ምናልባት የኢሮፓ ሊግ ስኬታቸውን ብቻ ታሳቢ ያደረገ ቅጥር ይመስላል። ስብስቡን ያላስተዋለ ከሳቸው የጨዋታ መንገድ ጋር ይሄዳል አይሄድም የሚለውን ነገር ግንዛቤ ውስጥ ያልከተተ አይነት ውሳኔ ነው ያሳለፈው የኖቲንጋም ፎረስት አስተዳደር። አንድም ጨዋታ ማሸነፍ ሳይችሉ እጅግ በጣም ተቸግረው ምንም አይነት የተዋሃደ ማጥቃት የተዋሃደ መከላከል በአንድም ጨዋታ ሳንመለከትባቸው ተስፋ ሰጪ ነገር እንኳን ማየት ሳይቻል ነው አሰልጣኙ ከቡድኑ የተሰናበቱት። አሁን ወደ እሳት ማጥፋት ይሄዱ ይመስላሉ። ማርክ የበለጠ ሾንዳይች ይህን ማድረግ ይችላሉ። አንዳንድ ቡድኖች ችግር ውስጥ ሲገቡ ሾንዳይችን አምጥተው ከመውረድ የተረፉ ቡድኖች በሊጉ አሉ። ስለዚህ አሁን ስጋት ውስጥ የገባ ቅጥር ይመስላል ያከናወኑት። የተለየ ነገር የሚፈልጉ
የሚፈልጉበት አይነት ቅጥር አይደለም። አሁን በሊጉ አቆየን የሚል በውሳኔዎቻቸው ችግር ስጋት ላይ ይወደቀ የሰርቫይቫል ጉዳይ ላይ መጥቷል ይሄ ቡድን ማርክ። ይሄ የበለጠ አስደንጋጩ ነገር ነው። በ2-0 በበርንማውዝ ባለፈው ሳምንት ተሸንፈዋል። በቼልሲ 3-0፣ በኒውካስል 2-0 ጨዋታ ማሸነፍ ጭራሽ አልቻሉም ማርክ። በዚህ የውድድር ዘመን አንድም ጨዋታ ኖቲንጋም ፎረስት በመጀመሪያው የፕሪሚየር ሊግ የመጀመሪያ ዙር ብሬንፎርድን 3-1 ካሸነፈበት ጨዋታ ውጪ አንድም ጨዋታ በየትኛውም መድረክ ማሸነፍ አልቻለም። ይሄ በጣም አስገራሚ ነገር ነው ማርክ። ወራጅ ቀጠና ላይ ነው ያለው 5 ነጥብ 18ኛ ደረጃ። ዌስትሃም ዩናይትድ 4 ነጥብ፣ ወልቭስ 2 ነጥብ፣ ከሴፍ ዞን የ3 ነጥብ ልዩነት ነው ያለው ከፉልሃም ጋር 5 ነጥብ ብቻ ነው ያለው ማርክ። አንዱን የመጀመሪያውን ሳምንት ጨዋታ ብሬንፎርድን ካሸነፈ ብሬንፎርድ ችግር ውስጥ የነበረ ቡድን ነው በወቅቱ ማርክ። ብዙ ተጫዋቾች ለቀዋል፣ ቶማስ ፍራንክ ለቀዋል። ስለዚህ የመጀመሪያ ጨዋታ ፈታኝ ሊሆንባቸው እንደሚችል ግምቶች ነበሩ። አሰልጣኙ በዛ ላይ ጀማሪ ናቸው፣ የቆመ ኳስ አሰልጣኝ ሆነው ነው የመጡት። በዛ ችግር ውስጥ ያለውን ቡድን ብቻ ነው ማሸነፍ የቻሉት። በቀሪ 2 ጨዋታዎች አቻ ተለያይተው 5 ነጥብ ብቻ ነው ያለው ኖቲንጋም ፎረስት። የወቅቱ የማንቸስተር ዩናይትድን ፐርፎርማንስ ስትመለከት ማርክ ይህን ጨዋታ ማሸነፍ ሶንዳይች ከባድ ፈተና ይሆንባቸዋል። አንደኛ ማንቸስተር ዩናይትድ በጣም ጥሩ መሻሻሎች እየተመለከትንበት ነው ያለነው። በማጥቃት በመከላከል በተለይ በማጥቃቱ ላይ ያለው ጥራት በየጨዋታው እየተሻሻለ ሲመጣ እየተመለከትን ያለን። የብራያን ምቤሞ፣ ቤንጃሚን ሼሽኮ፣ ማቲያስ ኩኛ፣ አማድ ዲያሎ፣ ብሩኖ ፈርናንዴዝ አሁን የበለጠ ከነዚህ ተጫዋቾች ጋር የሆነ ኬሚስትሪ እየመጣለት ያለ ይመስላል። በሳምንቱ መጨረሻ ኢምቤሞ ላስቆጠረው 4ኛ ጎል ብራይተን ላይ ያደረገው አስተዋጽኦ ኳሱን ሳይነካው አሲስት ያደረገበት መንገድ በጣም ድንቅ ነው ማርክ። ግድ ኳስ መንካት አይጠበቅበትም አንድ ተጫዋች ለጓደኛው ምቹ የጎል ዕድል ለመፍጠር። ጥሩ ቴሌፓቲክ አንደርስታንዲንግ እንደሆነ ማሳያ ነው በትክክል። ስለዚህ እየተዋሃደ መጥቷል የማንቸስተር ዩናይትድ ማጥቃት። ስለዚህ በፍጹም ይፈትነዋል ኖቲንጋም ፎረስት የሚል እምነት የለኝም። ግን ሶንዳይች ገና አዲስ ነው የመጡት። የበለጠ የጥንቃቄ እግር ኳስ መከተል የሚወዱ አሰልጣኝ ናቸው። ስለዚህ ዲፌንሲቭ የሆነ የጨዋታ አቀራረብ ከኖቲንጋም ፎረስት የምንመለከት ይመስለኛልና ጠንካራ የማንቸስተር ዩናይትድ አጥቂ የበለጠ የተዋሃደ የማጥቃት አጫወት ካልተከተለ ወይም ደግሞ ጥሩ መግባባት ካልተመለከትንባቸው በዚህ ጨዋታ 3 ነጥብ ይዞ ለመውጣት የሶንዳይችን የመከላከል ጥንካሬ የሚፈትናቸው ይመስለኛል። በርንሌይ አርሰናል ሌላው ትኩረት የሚስብ ጨዋታ ነው። እንግዲህ አርሰናል በሊጉ ሰንጠረዥ አናት ላይ ነው የሚገኘው። በዚህ ወር ባደረጋቸው ጨዋታዎች ሁሉንም አሸንፏል። ምንም ጎል አልተቆጠረበትም። በ4 ነጥብ ልዩነት እየመራ ነው የሚገኘው። ይህንንም ሳምንት በዚህ መልኩ ያስቀጥላል ተብሎ ነው የሚጠበቀው። በርንሌይ በወራጅ ቀጠና ነው የሚገኘው። ከወራጅ ቀጠና በ5 ነጥብ ልዩነት ነው ያለው። በ2023/24 የውድድር ዘመን ወደ ፕሪሚየር ሊግ አድጎ በዛ አመት ወርዶ ከዛ በኋላ በወረደበት አመት ደግሞ ተመልሶ የመምጣት አይነት ታሪክ ነው ያለው። ዘንድሮም እንግዲህ አካሄዱ ወይ ይወርዳል፣ ካልሆነ ደግሞ በተቸግሮም ቢሆን በሊጉ የመቆየት ስሜት የሚያሳይ አይነት ቡድን ነው። ከ9 ጨዋታዎች በኋላ 10 ነጥብ በአማካይ ኦልሞስት 1 ነጥብ ነው ከየጨዋታዎቹ የሚያገኘው። ይሄ ደግሞ ቲፒካል የወራጅ ቀጠና ቡድኖች ባህሪ ነው። የሚጠብቀው የጨዋታ አካሄድ ይታወቃል። አርሰናል በምን አይነት መልኩ በርንሌይ እንደሚጫወት ግልጽ ነው። ለዛም ዝግጁ ይሆናል ተብሎ ነው የሚጠበቀው። በጥሩ ተነሳሽነት ዊኒንግ ሜንታሊቲ ማሸነፍ ካልሆነ እንደ ሽንፈት የሚቆጠር አካሄድ ነው የያዘው። 3 ነጥብ ብቻ ከዛ ያነሰ ውጤት እንደ ሽንፈት የሚቆጠር ነው በአርሰናልና ይህንንም ጨዋታ መመልከት ይኖርብናል። በሳምንቱ ትልቁ ጨዋታዎች መካከል አንደኛው ነው። ምናልባት የስኮት ፓርከር በርንሌይ ተከታታይ ጨዋታዎችን አሸንፎ ነው ማርክ ይህን ጨዋታ የሚያደርገው። ሊድስ ዩናይትድን የዳንኤል ፋልከን ጥሩ እየተንቀሳቀስ ያለው ሊድስ ዩናይትድ ማሸነፍ ችሏል። ከዛ በኋላ በሳምንቱ መጨረሻ ወልቭስን 3-2 በሆነ ውጤት ጨዋታው እንዲጠናቀቅ ጥቂት ደቂቃ በቀረው የጨዋታ ክፍለ ጊዜ ነው ጎል ማስቆጠርና 3-2 ማሸነፍ የቻለው። የበለጠ ሽግግሮች ላይ አደገኛ የሆነ ቡድን ይመስላል ማርክ የስኮት ፓርከር ቡድን። ሽግግሮች ላይ ጎሎች የሚያስቆጥር ፈጣን እንቅስቃሴ የሚያደርግ በደረጃው ላሉ ቡድኖች ፈታኝ መሆኑን አሳይቷል ማርክ። የበለጠ ሊድስ ዩናይትድን ያሸነፈበት 2-0 ወልቭስን ከሜዳው ውጪ ነው ጨዋታው ማሸነፍ የቻለው። በደረጃ የበለጠ ከፍ ካሉ ቡድኖች ጋር ነጥብ ከመጣሉ ባሻገር
በንጽጽር ዝቅተኛ ግምት ከሚሰጣቸው ቡድኖች ጋር ያለው ተፎካካሪነት በሊጉ በጣም ጥሩ የሚባል ነው። ማርክ ሰንደርላንድን በሁለተኛው ሳምንት 2-0 ማሸነፉ መዘንጋት የለበትም። ይሄ ቡድን ከትልልቆቹ ቡድኖች ጋር ግን ያለው የዚህ የውድድር ዘመን ሂደት ውስጥ መለከተ ያን ያክል አርሰናል የሚፈትንበት እድል ያለ አይመስልም። 3-0 ነው በቶትናም የተሸነፈው። በማንቸስተር ዩናይትድ 3-2፣ በሊቨርፑል 1-0፣ በማንቸስተር ሲቲ 5-1 የተሸነፈው። በሊጉ ደረጃ ሰንጠረዥ ወይም ደግሞ ጥራት ካላቸው ቡድኖች ጋር በሚያደርገው ጨዋታ የመከላከል ኦርጋናይዜሽኑ ላይ ብዙ ጥያቄ የሚነሳበት አይነት ቡድን ነው። ብዙ ጎል የተቆጠረበት ማንቸስተር ዩናይትድ 3 ጎል አስቆጥሮበታል። ሲቲ 5 ጎል፣ ቶትናም በተመሳሳይ 3 ጎል አስቆጥሮበታልና የትልልቆቹ ቡድኖችን የማጥቃት ጥንካሬ የመከላከል ኦርጋናይዜሽኑ ላይ ብዙ ጥያቄ ይነሳበታል። የስኮት ፓርከር ቡድን ሽግግሮች ላይ ብዙ አይቸገርም፣ ግን በሎ ብሎ ካቀዶ ሲገባ ግን በቁጥር በስተውም በሳጥናቸው ዙሪያም በቁጥር በስተው እየተከላከሉ የትኩረት ማጣት የኳሊቲ ጥያቄ የሚነሳበትን መከላከል የሚተገብር አይነት ቡድን ነው እና ከዚህ ቡድን ጋር የአርሰናል የማጥቃት ጥንካሬን ስትደምርበት ምናልባት ጨዋታው ለማይክል አርቴታ ያን ያክል ፈታኝ የሚሆን አይመስልም። ቶትናም ከቼልሲ የሳምንቱ ትልቁ ጨዋታ ነው ያለ ጥርጥር። ሁለቱም ቡድኖች እንግዲህ በሻምፒየንስ ሊግ ተሳታፊ ናቸው። የስኳድ ጥልቀታቸው አሁን ጥያቄ እየተነሳበት ነው ያለው። እንግዲህ ቼልሲ 9ኛ ደረጃ ላይ ነው የሚገኘው በ14 ነጥብ ከመሪው አርሰናል በ8 ነጥብ ልዩነት ነው ያለው። ቶትናም ግን በቅርብ ርቀት ያለ ቡድን ነው፣ የ5 ነጥብ ልዩነት ከአርሰናል ጋር። አርሰናል ቀድሞ ነው ይህንን ጨዋታ የሚያከናውነው ከበርሌይ ጋር። ይህንን ጨዋታ ማሸነፍ ነጥቡን ወደ 25 ከፍ እንዲያደርግ እድል ይሰጠዋል። ከቶትናም ጋር የሚኖረው የነጥብ ልዩነት ከ5 ወደ 8 ይሰፋል። ይሄ ደግሞ የአርሰናል ጎረቤት ውጤቱን ሰምቶ እንዲገባ ያደርገዋል፣ የጫናውንም ስሜት ከፍ ያደርገዋል። እንግዲህ ባለፈው ሳምንት ቼልሲ ሽንፈትን መዝግቦ ነው የመጣው። በሰንደርላንድ እየመራ ነው 2-1 በሆነ ውጤት እየተሸነፈው። ይሄ ደግሞ ቡድኑ ላይ ጥያቄ እንዲነሳ አድርጓል፣ ወጥ የሆነ አቋም። ቶትናም ደግሞ ከሜዳው ውጪ ኤቨርተንን 3-0 አሸንፏል። 3 የተለያዩ ጎሎች ከ3 የተለያዩ ተጫዋቾች በጭንቅላት የተቆጠሩ ጎሎች ናቸው። በዚህ ረገድ 2 ሚኬ ቫን ደ ቬን 2 ጎሎች፣ እንደዚሁም ደግሞ ፓፔ ማታርሳር 1 ጎል አስቆጥሯል። 2 ተጫዋቾች በጭንቅላት ያስቆጠራቸው ጎሎች ናቸውና በሳምንቱ አጋማሽ ግን በካራባኦ ካፕ ሽንፈትን መዝግቧል በኒውካስል ዩናይትድ። ቶትናም ቼልሲ ደግሞ ወልቭስን ጥያቄ የሚነሳበት ውጤት ነው። ያ ውጤት 2-0 እየመራ 4-3 በሆነ ውጤት ነው ያሸነፈውና ይሄ የሳምንቱ ትልቁ ጨዋታ ነው። የበለጠ ጥሩ የፉክክር ስሜት ክላስ ያለው ጨዋታ ይሆናል ተብሎ ይጠበቃል። ያ ማርክ ምናልባት ቶማስ ፍራንክ በሳምንቱ አጋማሽ በኒውካስል ለደረሰባቸው ሽንፈት ይህን ጨዋታ ታሳቢ ያደረገ የተወሰኑ የተጫዋቾች ለውጥን አድርገዋል ባሰላለፋቸው ላይ። ምክንያቱም በሳምንቱ እንግዲህ ከጥቂት ቀናት በኋላ የሚገጥሙት ቡድን የበለጠ በኳሊቲ ጠንካራ ቡድን ነው የኤንዞ ማሬስካው ቼልሲ። ያንን ታሳቢ ያደረገ ላይናፕ ነው የተመለከትነው በዚህ በኒውካስሉ ጨዋታ። ፓሊኒሃ የቡድኑ 6 ቁጥር የመሃል ተከላካይ ሆኖ የተጫወተበት አሰላለፍ ነው ስንመለከት የነበረው ማርክ ከኬቨን ዳንሶ ጋር። እነዚህ 2 የመሃል ተከላካዮች ምናልባት ፓሊኒሃ 6 ቁጥር ነው፣ ኬቨን ዳንሶ ምናልባት በአንዳንድ ጨዋታዎች ላይ እየተመለከትነው ነው። በጨዋታው በመጠናቀቂያ ጥቂት ደቂቃዎች ሲቀሩት ቡድኑ የ1 ጎል ልዩነትን ይዞ ጨዋታውን እየመራ ከሆነ የበለጠ ውጤቱን ለማስጠበቅ 3ኛ የመሃል ተከላካይ እያደረጉ ሲያስገቡት እና ጉዳት ሲኖር የሚጠቀሙት አይነት ተጫዋች ነው። ኤቨርተንን 3-0 ባሸነፉበት ጨዋታ የአርጀንቲናው ሮሜዮ ካለመኖሩ ጋር በተያያዘ በቋሚ አስተላለፍ ጨዋታውን ጀምረዋል ከቫንደቪን ጋር ከሆላንድ የመሃል ተከላካይ ጋር። በዛ ጨዋታ 2 ጎል ያስቆጠረው አንደኛው ቫንደቪን እንደነበር 2 ጎሎች አይረሳም። ስለዚህ የኬቨን ዳንሶ ቦታው ነው፣ ግን ያጣመሩት ከፓሊኒሃ ጋር ነው። በኒውካስሉ ጨዋታ የተወሰኑ የተጫዋቾች ለውጥ አድርገዋል። ጆንሰን በቋሚ አስተላለፍ ጀምረዋል። ጋናዊው የመሐመድ ቅዱስ በጨዋታው በቋሚ አስተላለፍ ውስጥ አልተመለከትነውም። አንዳንድ ለውጦችን አድርገዋል። ምክንያቱም
ተጋጣሚያቸው ቸልሲ ነው። ቀጣይ ተጋጣሚያቸው የወጣ አቋም ጉዳይ አንዳንዴ ሳይጠበቅ ነጥብ መጣሉ ጥሩ መንቀሳቀስ መቸገሩ ካልሆነ በስተቀር የኤንዞ ማሬስካ ቡድን የበለጠ ጠንካራ ኳሊቲ ያላቸውን ስብስብ የያዘ ቡድን እንደሆነ ሁሉም ሰው አስተያየት የሚሰጥበት ጉዳይ ነው። መች ነው የሚሻሻለው? መች ነው ወጣ አቋም የሚያሳየው? መች ነው ተፎካካሪ ለዋንጫ የሚፎካከር ቡድን የሚሆነው የሚለው ጥያቄ ካልሆነ በስተቀር በቸልሲ በጣም ጥሩ ቡድን እየተገነባ እንደሆነ ተመልክተናል። ቸልሲም ለዚህ ጨዋታ ታሳቢ ያደረገ የተጫዋቾች አሰላለፍ ነው በወልቭሱ ጨዋታ በሳምንቱ አጋማሽ ይዞ የገባው ማርክ። እንደውም ከቶተናምን በላይ ከፍ ያለ የተጣዋቂ ተጫዋቾችን ጨዋታው ምድል ስለሚሰጠው፣ ምክንያቱም ቶተናም ከኒውካስል ጋር የሚጫወተው ቸልሲ ግን የገጠመው በሊጉ ብዙ እየተቸገረ ያለው ወልቭስን ነው። ከዛ አንጻር በርካታ ለውጦችን አድርጓል። በቋሚ አስተላለፍ ውስጥ ሮሜዮ ላቪያ ጨዋታውን ከአንድሬ ሳንቶስ ጋር የጀመረበት ጨዋታ ነው። አማካይ ላይ ማርክ ሮሜዮ ላቪያ የበለጠ የጨዋታ ጊዜ የሚያስፈልገው እዚህ ረዘም ያሉ ጉዳቶች የሚገጥሙት አይነት ተጫዋች ስለሆነ ወደ ጨዋታ ሪትም እንዲመጣ የበለጠ ብዙ በርከት ያሉ ጨዋታ ቁጥሮች ያስፈልጉታልና ያንን ታሳቢ ያደረገ ይመስላል። ወጣቶቹ አራቱም ወጣት ተጫዋቾች በዚህ ጨዋታ በወልቭስ ጨዋታ ጎል አስቆጥረዋል። ማርክ ታሪክ ጆርጅ፣ የረሚ ጊተንስ፣ ኢስቲቫዮ፣ አንድሬ ሳንቶስ እነዚህ አራቱም ተጫዋቾች ሁለቱ ብራዚሊያን ጨምሮ ጎል ያስቆጠሩበት ጨዋታ ነው። በቸልሲ ምን ያክል ተስፈኛ ወጣት ተጫዋቾች እንዳሉ ጥሩ ማሳያ ይመስለኛል ማርክና ጠንካራ ጨዋታ ከሁለቱ ቡድኖች የምንመለከት ይመስለኛል። ቶማስ ፍራንክ በቶተናም ማርክ ጥሩ ጀምረዋል። የበለጠ ተጫዋቾችን አፈራርቆ ለማጫወት ጥረት ያደርጋሉ። በደረጃ ሰንጠረጁ የተቀመጡበት ቦታ የበለጠ ለቶፕ ፎር መፎካከር ለዋንጫው ፍክክር ማድረግ የሚችሉበት አይነት ቦታ ላይ ነው ያሉት። በ17 ነጥብ 3ኛ ደረጃ ላይ ነው የተቀመጡት። አማካዩ ላይ የቤንታኩር ላይ ያላቸው እምነት ከጨዋታ ጨዋታ እያደገ የመጣ ይመስላል ማርክ። ይሄ ተጫዋች ለእኔ አሁን ዓለም ላይ ካሉ ምርጥ አማካዮች መካከል አንደኛው ነው የሚል እምነት አለኝ ማርክ። ከኳስ ጋር በጣም ኳሊቲ ያለው ያለ ኳስ ኡራጋይ ነው። የሰራተኝነት ጥያቄ ብዙ የሚነሳበት አይነት ተጫዋች አይደለም እና ቤንታኩርን በተለያዩ ጨዋታዎች አሰልጣኝ ቶማስ ፍራንክ የተጠቀሙት እየተመለከትን ያለ ነው። አማካዩ የበለጠ ከኳስ ጋር ያለ ኳስም ኳሊቲ ያለው ይመስላል የቶተናም አማካይ። ቤንታኩር ፓሊኒያ የበለጠ ለመከላከል ሽፋን የሚሰጥ ነው። አንድ ለአንድ ጥሩ አሸናፊ ነው። ሸርተቴዎቹ ስኬታማ ናቸው። ቤንታኩር እሱ የሚያደርገውን ነገር ማድረግ ይችላል። ከኳስ ጋር ደግሞ ፍጹም ተስማሚ ነው። ፓፕ ማታሳር ሌላኛው አማራጫቸው ነው። ከሳጥን ሳጥን ይሮጣል። ኢነርጂው ጥሩ ነው። ተደራቢ አጥቂ ሆኖ ደግሞ የበለጠ ለአማካይ ክፍሉ ድጋፍ የመስጠት ወደፊት የሚሄዶ ጎል የማስቆጠር ችግር የለበትም። ስለዚህ አማካዩ ላይ በጣም ብዙ አማራጭ ያላቸው ጥራት ያላቸውን ተጫዋቾች ስብስብ የያዘ ነው። ቶማስ ፍራንክ በደንብ ቡድናቸውን የተጠቀሙ ያሉ ይመስላል። ኮሎሞዋኒ ማርክ ራንደም ኮሎሞዋኒ የፈረንሳይ አጥቂ የመጀመሪያ አሰላለፍ ውስጥ በኤቨርተኑ ጨዋታ ጀምሯል። ሪቻርድሰን ሲዝኑ ሲጀመር ጥሩ ከአሰልጣኙ የጨዋታ መንገድ ጋር የተግባባ ይመስላል። ስብስቡ የዋዛ አይደለም የቶተናም ስብስብ ማርክ። በተለይ አጥቂው ላይ ያላቸውንም አማራጭ ስትመለከት በአንድ አጥቂ መጫወት የሚወዱ አሰልጣኝ ናቸው። 4-2-3-1 ብዙ የሚተገብሩት የጨዋታ ፎርሜሽን ነው። በዚህ የጨዋታ ፎርሜሽን ኮሎሞዋኒ፣ ሪቻርድሰን እና ሌላኛው ዶሚኒክ ሶላንኬ የዚህ ቡድን ተጫዋቾች ሶስቱም ጥራት ያላቸው 9 ቁጥሮች ናቸው ማርክና ያን ያክል የስኳድ ዴዝ ጥያቄ የኳሊቲ ጉዳይ የሚነሳበት ቡድን አለ። ማመድ ቅዱስ 10 ቁጥር ይሆናል። ከአንደኛው መስመር እየተነሳ ማጥቃት ይችላል። በተለይ ከዚህ ከቀኝ መስመር እየተነሳ የበለጠ ምቾት ይሰማል። አደገኛ አጥቂ ነው። የጥራት ዣቪ ሲሞንን ጨምሮ የጥራትም የስኳድ ዴቭዝም ያን ያክል ብዙ ችግር ያለበት ቡድን አይመስለኝም። የቶማስ ፍራንክ ቡድን የሁለት ትልልቅ ቡድኖች ጨዋታ ነው ብዬ ነው የማስበው ማለት። ሊቨርፑል አስቶን ቪላ ነገ 5 ሰዓት ላይ የሚከናወን ጨዋታ ነው ምሽት። ሊቨርፑል በምን አይነት ሁኔታ ላይ እንዳለ ይታወቃል። ከ72 ዓመት በኋላ ለመጀመሪያ ጊዜ በአገር ውስጥ ውድድሮች በ5 ተከታታይ ጨዋታዎች ሽንፈትን መዝግቧል። ባለፉት 6 ጨዋታዎች አንድ ድል ነው ያለው። የኢንትራ ፍራንክፈርቱ ጨዋታ ሻምፒየንስ ሊግ፣ 4 ተከታታይ ጨዋታ በፕሪሚየር ሊግ፣ እንደዚሁም 1 ጨዋታ በክሪስታል ፓላስ። ከ5ቱ ሽንፈቶች 2ቱ በክሪስታል ፓላስ ያስመዘገባቸው ሽንፈቶች ናቸው። የከፋ የሚያደርገው በሳምንቱ አጋማሽ
በክሪስታል ፓላስ አንፊልድ ላይ መሆኑ አሰልጣኙ እንዴት አይነት አካሄድ እየተጓዙ ነው የሚያስብል አይነት ረቡዕ በነበረን ፕሮግራም ላይ ስንጠቅስ የነበረው ነገር አለ። አሰልጣኙ ይህንን ጨዋታ ለማሸነፍ ሙሉ ስኳዳቸውን ይዘው መግባት አለባቸው ስንል ነበር። ሜዳቸው ላይ ነው፣ ምናልባት አድቫንቴጅ ሊሰጣቸው ይችላል። ክሪስታል ፓላስ አይደለም በተጠባባቂ ተጫዋቾች ቀርቶ በዋናው ቡድንም ብትገጥመው እጅግ በጣም ከባድ ቡድን ነው። አርሰናልን ምን ያህል ኤምሬትስ ድረስ መጥቶ እንደፈተነ ተመልክተናል። በዛ ጨዋታ ላይ የተጠቀሟቸው ተጫዋቾች ጥያቄ የሚያስነሱ ናቸው። ኦፍኮርስ ከፊታቸው አስቶን ቪላ አለ፣ ግን ደግሞ ከውጤት ማጣት ቀውስ ለመውጣት ይህንን ጨዋታ የግድ ማሸነፍ ግድ ይላል። ያንን ለማድረግ ደግሞ በቋሚ 11 ነበር መግባት የነበረባቸው። ብዙዎች የሚያስቡት ያንን ነው። ተጋጣሚያቸው ፖርት ቬል ወይ ኤግዘተር ሲቲ ካልሆነ ግሪምስቢ ታውን አይደለም። ትልቁ ሊግ ላይ እየተሳተፈ የሚገኘው በ85 ቀን ሁለት ዋንጫዎችን ያነሳው ባለፈው የውድድር ዘመን ክሪስታል ፓላስ ነው። 3-0 ተሸንፈዋል። ከ72 ዓመት በፊት የነበረውን መጥፎ ሪከርድ ደግሟል። በዛን ጊዜ ሊቨርፑል ከቶፕ ፍላይት ወርዷል። ያ ማርክ በጣም አስገራሚ ውሳኔ ነው። ብዙዎች የጠበቁት አይመስልም። ምክንያቱም ቡድኑ ከተከታታይ ሽንፈት መላቀቅ ያስፈልገው ነበር ብዬ አስባለሁ። ለዚህ ለአስቶን ቪላው ጨዋታ አንድን ጨዋታ ካሸነፉ በኋላ ወደ ሜዳ መምጣት የራሱ የሆነ ሳይኮሎጂካል አስተዋጽኦ አለው የሚል እይታ ነው ያለኝ። ግምቶች አልነበሩም። የተወሰኑ ለውጦች ማድረግ የሚጠበቅ ነው ከሁለቱም ቡድኖች። በኦሊቨር ግላስነር በኩል ለውጥ ነበር። ማርክ ካንቮት ነው ጨዋታውን የጀመረው። ከሶስቱ የማል ተከላካዮች አንደኛው ጃይዲ ካንቮት ነው ጨዋታውን የጀመረው። አንደኛውን ተከላካይ ተጠባባቂ እንዲሆን አሰልጣኙ ውሳኔ ያሰልፈዋል። ካራባው ካፕ ሲሆን አንዳንድ ለውጦችን ያደርጋሉ የትኛውም ቡድን። ኤዲ ኒኪታ ነው 9 ቁጥር ሆኖ የጀመረው። የቡድኑ ምርጡ አጥቂ በጨዋታ ውስጥ አልነበረም ተቀይሮ ቢገባም። እርግጥ የመጀመሪያው አጋማሽ እንደተጠናቀቀ ወደ ሜዳ ተቀይሮ እንዲገባ ማቴታን ውሳኔ ያሳልፈዋል ኦሊቨር ግላስነር። ግን ጨዋታውን አልጀመርም። ለውጦች ነበሩ። በርናሶዛ ነው የጀመረው በግራ በኩል። ታሪክ ሚሸል አልጀመረም ጨዋታውን ማርክ። ስለዚህ የሆነ የነካኳቸው ነገሮች አሉ። ካራባው ካፕ ላይ ይሄ የሚጠበቅ ነው። ያንን አሰላለፍ ግን ምናልባት ከማቴታ በስተቀር ሌሎቹን ተጫዋቾች ቢጠቀሙ አንዱ ሌላውን ሙሉ ለሙሉ ባይሆንም በተወሰነ መልኩ መተካት ይችላሉ በትክክል። ሊቨርፑል ግን ያልደረገው ቅያሪ ተከታታይ ጨዋታ ተሸንፎ እንደመጣ ቡድን ለሌላ ሽንፈት ራሱን የሚያጋልጥ አይነት የተጫዋቾች ምርጫ ነው የወሰኑት አሰልጣኙ። ምንም አይነት የጨዋታ እድል ያልነበራቸውን ተጫዋቾች ተጠቅመዋል። ጆ ጎሜዝ አንደኛው ነው። ዋታሩ ኒዶ የማል ተከላካይ ሆኖ ነው የጀመረው። አንዲ ሮበርትሰን የማል ተከላካይ ሆኖ ነው የጀመረው። ብዙ አዳዲስ ነገሮችን የሞከሩበት ጨዋታ። ኬርኬዝ ከቋሚ አሰላለፍ ብዙ ጨዋታ ከተመለከትናቸው ተጫዋቾች ኬርኬዝ ነው በቋሚ አሰላለፍ የነበረው። ማካሊስተር ልምድ ካላቸው ተጫዋቾች የተመለከት ነው። ይሄ ውሳኔ ሶስተኛውን ግብ ጠባቂ ውድማንን እስከመጠቀም ድረስ ሪስክ መውሰዳቸው የበለጠ ቀውሱን እንዲቀጥል ያደረገው ይመስላል። ማርክ ሽንፈቱ ብቻ ሳይሆን የተሸነፉበት መንገድ 3-0 በአንፊልድ መሸነፍ የሊቨርፑል ደጋፊዎች በየትኛውም የውድድር መድረክ ማየት የሚፈልጉት አይነት ውጤት አይደለም። ካራባው ካፕ ስለሆነ ችግር የለውም አይነት የሚሉበት አይነት ሽንፈት አይደለም። እና ከዛ አንጻር ለሊቨርፑል የት ጋር ነው ይሄ በተከታታይ ጨዋታ መሸነፍ የሚቆመው የሚለውን ነገር ያስቀጠለ ጥሩ የማይመስል ውሳኔ ነው ያሳለፉት አሰልጣኝ አርነ ስሎት። በሜዳቸው ነው ጨዋታቸውን የሚያደርጉት። ጥሩ ከተሻሻለው አስቶን ቪላ ጋር ነው ጨዋታውን የሚያደርጉት። ባለፈው ሳምንት ማንቸስተር ሲቲን ካሸነፈው 1-0 በሆነ ውጤት አሸንፈዋል። በተከታታይ ጨዋታ በሽንፈት የት ጋር ነው አስቶን ቪላ ምንድነው የገጠመው የሚል ነገር ሲነሳ ነበር። ከአምስተኛው ሳምንት ማርክ ከዚህ ከሶስተኛው ሳምንት 3 ተከታታይ ጨዋታ ነጥብ መሰብሰብ አልቻለም። በመጀመሪያው ሳምንት ከኒውካስል ጋር 0-0 ከተለያየ በኋላ በብሬንፎርድ ተሸነፈ። ከዛ በክሪስታል ፓላስ 3-0 ተሸነፈ። ከዛ በኋላ አስቶን ቪላ በየትኛው መድረክ አልተሸነፈም ማለት ጨዋታዎችን እያሸነፈ ነው የመጣው። ከሰንደርላንድ ጋር 1-1 ተለያየ። ቦሎኛን በኤሮፓ ሊግ አሸነፈ። ፉላምን 3-1 አሸነፈ። ከዛ በኋላ በኤሮፓ ሊግ እንደገና ፌኖርድን 2-0 አሸነፈ ከሜዳው ውጪ። በርንሌን 2-1 ጠንካራውን ቶተናምን በ8ኛው ሳምንት 2-1 ከሜዳው ውጪ በቶተናም ሜዳ አሸንፎ ነው የመጣው።
በኤሮፓ ሊግ እንደገና ሄዴግልስን ማሸነፍ ቻለ። በሳምንቱ ያለፈው ሳምንት 1-0 በሆነ ውጤት ማንቸስተር ሲቲን አሸነፈ። ተከታታይ ጨዋታ ያልተሸነፈውን በደንብ ወደ ቀልቦ የተመለሰውን የኡናይ ኤምሪን አስቶን ቪላ ነው የሚያስተናግደው ሊቨርፑል። ይሄ ቀላል ጨዋታ ይሆናል የሚል እምነት የለኝም። ማርክ ሁለቱ ቡድኖች ከ5 ዓመት በፊት በዚህ ሰዓት ተገናኝተው አስቶን ቪላ በቪላ ፓርክ 7-2 በሆነ ውጤት አሸንፏል። በዚህ በኩል እንግዲህ ኦሊ ዋትኪንስ 3 ጎሎችን አስቆጥሮ ሃትሪክ መስራቱ ይታወሳል በዛ ጨዋታ ላይ። ዌስትሃም ዩናይትድ ከኒውካስል ዩናይትድ ሌላው ጨዋታ ነው። ማንቸስተር ሲቲ ከቦርንመዝ በሳምንቱ አጋማሽ የካራባው ካፕ ጨዋታ አሸንፏል ማንቸስተር ሲቲ ስዋንሲ ሲቲን። ከዛ በፊት በአስቶን ቪላ ሽንፈትን መዝግቧል። ይሄም ጨዋታ ቀላል አይደለም። ቦርንመዝ በዚህ ሰዓት እንግዲህ አሁን የሚገኝበት ደረጃ እጅግ በጣም ትኩረትን የሚስበው በሊጉ ደረጃ ሰንጠረዥ ቦርንመዝ 2ኛ ደረጃ ላይ ነው የሚገኘው ከአርሰናል የ4 ነጥብ ርቀት ላይ። ማንቸስተር ሲቲ ይህንን ጨዋታ ማሸነፍ ነጥቡን ወደ 19 ከፍ እንዲያደርግ እድል ይሰጠዋል። የበለጠ ከአርሰናል ጋር የተፎካከረ ነው አይደለም የሚለው ጥያቄ በዚህ ጨዋታ መልስ ያገኛል። ሊቨርፑልና አስቶን ቪላ እኩል 15 ነጥብ ነው ያላቸው። ይሄ ደግሞ ሌላው ጨዋታውን እንዲጠበቅ የሚያደርገው ነው። ወደ ስፔን ላሊጋ እንለፍ። ባለፈው ሳምንት ኤል ክላሲኮ ትኩረትን ስቦ ነበረ። አሁን ደግሞ 11ኛ ሳምንት ሄታፌ ከጂሮና ምሽት 5 ሰዓት ዛሬ የሚከናወን ጨዋታ ነው። ቪያሪያል ከራዮ ቫይካኖ ነገ 10 ሰዓት፣ አትሌቲኮ ማድሪድ ከሴቪያ 12 ሰዓት ተኩል፣ ሪያል ሶሴዳድ ከአትሌቲክ ቢልባኦ የባስክ ደርቢ ነገ ምሽት 2 ሰዓት ተኩል የሚከናወን ጨዋታ ነው። ነገ ምሽት 5 ሰዓት ላይ ሪያል ማድሪድ ከቫሌንሲያ የሚያደርጉት ጨዋታ ሪያል ማድሪድ የ5 ነጥብ ልዩነቱን የበለጠ አስጠብቆ ለመሄድ የሚያደርገው ጨዋታ ይሆናል ተብሎ ይጠበቃል። ሌቫንቴ ሴልታ ቪጎ እሁድ 10 ሰዓት፣ አላቬስ ዲፖርቲቮ አላቬስ ከኤስፓኞል 12 ሰዓት፣ እሁድ ፉትቦል ክለብ ባርሴሎና ከኤልቼ እሁድ 2 ሰዓት ተኩል፣ ሪያል ቤቲስ ከማዮርካ እሁድ 5 ሰዓት፣ እንደዚሁም ሰኞ ሪያል ኦቪዬዶ ከኦሳሱና ጋር ጨዋታቸውን የሚያከናውኑ ይሆናል። በሪያል ማድሪድ በኩል ትሬንት አሌክዛንደር አርኖልድ ከጉዳት አገግመው እንደሚመለስ በዚህ ጨዋታ እየተነገረ ነው የሚገኘው። ከዛ ውጭ የፉትቦል ክለብ ባርሴሎና የጉዳት ዜና ጥሩ ስሜት የሚሰጥ አይደለም። አሁንም ተጫዋቾች በጉዳት ምክንያት ከሜዳ ርቋል። በእርግጥ ዳኒ ኦልሞ ወደ ልምምድ ተመልሷል። ልክ እንደ ሮበርት ሌቫንዶቭስኪ ሁሉ ለዚህ ጨዋታ ብቁ ናቸው አይደሉም እርግጠኛ መሆን አይቻልም። ዮሃን ጋርሲያ ተጨማሪ 1 ሳምንት ከሜዳ ይርቃል። ክሪስቲያንስን ለ2 ሳምንት፣ ራፊኒያ በተመሳሳይ ለ3 ሳምንት ከሜዳ ርቆ የቆየ ተጫዋች ነው። ፔድሪ ለ6 ሳምንት ከሜዳ እንደሚርቅ ተነግሯል። ይሄ ሌላ መጥፎ ዜና ነው። ማርክ አንድሬ ተር ስቴገን ለ7 ሳምንታት ከሜዳ ርቆ ቆይቷል። ጋቪ ለ4 ወራት ከሜዳ የሚርቅ ይሆናል። በዚህ አይነት መልኩ የሚቀጥል ከሆነ ቡድኑ አደጋ ውስጥ እንደሚገባ ማሳያ ነው። ባለፉት 2 ዓመታት ሪያል ማድሪድ በተመሳሳይ ብዙ ጉዳቶች ደርሶበታል። 47 የተለያዩ ጉዳቶች በተከላካይ ስፍራ ተጫዋቾች ላይ ብቻ መድረሱ ባለፉት 2 ዓመታት ጥያቄ የሚነሳ ነው። አሁን ዳኒ ካርቫል ከ2 ወር እስከ 3 ወር ከሜዳ ርቋል። አርኖልድ ወደ ሜዳ መመለሱ ጥሩ ዜና ቢሆንም ለቫሌንሲያው ጨዋታ ዝግጁ ሆኗል። አንደኛው ከሜዳ ሲርቅ ሌላኛው እየተመለሰበት ሆኗል። ወደ ሴሪያ እናምራ። የጣሊያን ሴሪያ እንግዲህ በዚህ በሳምንቱ አጋማሽም ተከናውኖ ነበረ። የናፖሊ ድል እንደዚሁም በተከታታይ ደግሞ የኤሲ ሚላን ነጥብ መጣል ትኩረትን ከሳቡ ጉዳዮች መካከል የሚጠቀስ ነው። ኤሲ ሚላን በ2 ተከታታይ ጨዋታዎች ማግኘት ከነበረበት 6 ነጥብ 4ቱን ነው 4ቱን ጥሎ 2ቱን አሳክቷል። ዩዲኔዜ ከአታላንታ ነገ 11 ሰዓት፣ ናፖሊ ከኮሞ 2 ሰዓት፣ ክሬሞኔሴ ከዩቬንቱስ 4 ሰዓት ከ45። ዩቬንቱስ በሳምንቱ አጋማሽ አሰልጣኝ ሹምሽር አድርጎ እንግዲህ በጊዜ አሰልጣኝ አሸንፏል 3-1 በሆነ ውጤት። ሄላስ ቬሮና ከኢንተር ሚላን እሁድ 8 ሰዓት ተኩል፣ እንደዚሁም ፊዮረንቲና ከሌቼ ምናልባት የአሰልጣኝ ስቴፋኖ ፒዮሊ ቆይታ አሁን የበለጠ ጥያቄ የሚነሳበት ነው። ኤሲ ሚላን ከሮማ እሁድ 4 ሰዓት ከ45 የሚከናወን ጨዋታ ነው። ምናልባት አንዳንድ ነጥቦችን ማንሳት ከቻልን የሁለቱ ጨዋታ የበለጠ በሴሪያው ተጠባቂ ነው። ማርክ በደረጃ ሰንጠረዥ አናት ላይ ያለው ናፖሊ ከኮሞ የሚያደርገው ጨዋታ ቀላል አይደለም፣ ግን የበለጠ ተጠባቂ የሴሪያ ጨዋታ ናፖሊ ከኤሲ ሚላን የሚያደርገው ጨዋታ ነው። ኤሲ ሚላን ይመለሳል። በተከታታይ ጨዋታ ነጥብ ጥሏል። ሁለቱንም
ጨዋታዎች አቻ ነው የተለያየው በተከታታይ ጨዋታ። ይሄ ጨዋታ ደግሞ እጅግ በጣም ከፍ ያለ ተጠባቂነት ያለው ጨዋታ ነው። ናፖሊ እውነተኛ ተፎካካሪ ሆኗል። ሮማ ከናፖሊ ጋር ያለው የነጥብ ልዩነት እኩል ነው። በሁለቱ ቡድኖች መካከል 21 ነጥብ ይዘው ነው በሊጉ የደረጃ ሰንጠረዥ አናት ላይ የተቀመጡት። ሚላን ዛሬ እንግዲህ በእሁዱ ጨዋታ የሚሸነፍ ከሆነ ማርክ ከፉክክር ራሱን እያራቀ ለመምጣት ይገደዳል። እንግዲህ 24 ነጥብ እንዲገባ ይፈቅዳል እና ሮማን የበለጠ የነጥብ ልዩነቱ ከፍ እያለ እንዲመጣ ነው የሚሆነው። ጨዋታው ማሸነፍ የሚችል ከሆነ ግን አሁንም ተፎካካሪ መሆን የሚችልበት እድሉ ሰፊ እንዲሆን ያደርጋል። ኤሲ ሚላን ጎል የሚቆጠርበት ቡድን መሆኑ የበለጠ እየጎዳው ያለ ይመስላል። ማርክ ጎሎች ያስቆጠራል፣ ግን በተደጋጋሚ ጨዋታዎች ከመምራት እየተነሳ ጎል እየተቆጠረበት ነጥብ ሲጥል እየተመለከትን ነው። ሳሙኤል ሪቺ 4ኛው ደቂቃ ላይ ነበር በአትላንታው ጨዋታ ጎል ያስቆጠረው። አደመላ ሉክማን ከዛ አቻ አረጋቸው። ሉክማን ጎል አስቆጥሯቸው ሆነዋል። ከዛ በፊት በነበረውም ጨዋታ ማርክ በሁለት አጋጣሚዎች ራፋኤል ሊያው ጎል አስቆጥሮ ሲመራ ነበር ከፔስካራ ጋር። ከዛ በኋላ 2-1 ተመርቶ ነው እንደገና ጎል አስቆጥሮ 2-2 የተለያዩ። ጨዋታን ቀድሞ ጎል አስቆጥሮ ይጀምራል፣ ለመጨረስ ግን ይቸገራል። ማርክ ይሄ የበለጠ የማሲሚሊያኖ አሌግሬ ትልቅ የቤት ስራ ይመስለኛል። ጥሩ መሪ ያለው ቡድን ነው በሉካ ሙድሪች እጅግ በጣም ትልቅ ልምድ ባለውና ሜዳ ላይ ትልቅ ኳሊቲ እንዳለው አሁንም እያሳየ ባለው በሉካ ሙድሪች መሪነት የሚታገዝ ቡድን ነው። ግን ውጤት አስጠብቆ የመውጣት ፈተና እየገጠመው ነው ያለው። ትልልቅ ጨዋታዎች ነው በተከታታይ ለማድረግ የተገደደው ከጁቬንቱስ ጋር፣ ከዛ ችግር ውስጥ ካለው ፊዮረንቲና ጋር። ችግር ውስጥ ያሉ ቡድኖች ማርክ ፈታኝ ናቸው። ከችግር ለመውጣት የትኛውንም አይነት መስዋዕትነት ነው የሚከፍሉትና ከዛ በኋላ ያደረገው ጨዋታ ከአትላንታ ጋር ከሜዳው ውጪ ማድረጉ ትንሽ የፈተነ ይመስላል። አሁን በሜዳው ነው ሮማን የሚገጥመው። 3 ነጥብ እጅግ በጣም አስፈላጊ ይመስለኛል። አሌግሬው ቡድን ሮማ በደንብ የተገነባ ቡድን ነው ማለት በጋስፔሪኒ የበለጠ ከፍ ያለ ቡድን ላይ ከአትላንታ ከፍ ያለ ቡድን ላይ ትልቅ ስራ መስራት የሚችሉ አሰልጣኝ መሆናቸውን ያሳዩበት አይነት የሴሪያው አጀማመር ነው የተመለከትነው። ተጠባቂው ጨዋታ ይሄ ይመስለኛል ማለት ናፖሊና ሮማ 21 ነጥብ አላቸው። ኢንተር ሚላንና ኤሲ ሚላን 18 ነጥብ፣ ኮሞ 16፣ ቦሎኛና ዩቬንቱስ 15 ነጥብ አላቸው። በመሪው ናፖሊና 7ኛ ደረጃ በሚገኘው ዩቬንቱስ መካከል የ6 ነጥብ ልዩነት ነው ያለው። ሴሪያ ምናልባት በዚህ ውድድር ዘመን እጅግ በጣም ትኩረትን እንዲስብ ምክንያት ሊሆን ይችላል። የጀርመን ቡንደስሊጋ የባየር ሙኒክ የበላይነት በተደጋጋሚ እየተመለከተ ነው የምንገኘው። በሳምንቱ አጋማሽም ኮሎኝን በዲኤፍቢ ፖካል 3-1 በሆነ ውጤት አሸንፏል። 9ኛ ሳምንት እንግዲህ ዛሬ ምሽት አውግስቡርግ ከቦሩሲያ ዶርትሙንድ ጨዋታቸውን ያከናውናሉ። አርቢ ላይፕዚግ ከስቱትጋርት፣ እንደዚሁም ሄዴኒየም ከኢንትራ ፍራንክፈርት፣ ኦኒየን በርሊን ከፍሬቡርግ፣ ሜንዝ ከቬርደር ብሬመን፣ ሴንት ፓውሊ ከቦሩሲያ ሞንችግላድባህ እነኚህ በሙሉ ነገ 11 ሰዓት ተኩል የሚከናወኑ ናቸው። የሳምንቱ ጠባቂ ጨዋታ ባየር ሙኒክ ከባየር ሊቨርኩሰን የሚያከናውኑት ጨዋታ ነው። እንግዲህ ባየር ሙኒክ በዚህ ሰዓት በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። ከ8 ጨዋታዎች በኋላ 24 ነጥብ ሰብስበዋል። ምንም ሽንፈት አልመዘገበም። 30 ጎሎችን አስቆጥሮ የተቆጠረበት 4 ጎል ብቻ ነው። ከዛ ውጪ የ5 ነጥብ ልዩነት ነው ያለው ከአርቢ ላይፕዚግ ጋር፣ እንደዚሁም ከቦሩሲያ ዶርትሙንድ ጋር የ7 ነጥብ ልዩነት ነው ያለው። ይሄ ደግሞ ዘንድሮ ባየር ሙኒክ ምናልባት ማርች ላይ የሊጉን ዋንጫ ማንሳቱን ሊያረጋግጥ ይችላል። ሃሪኬን እንግዲህ በዚህ ውድድር ዘመን 3 አሲስቶች ወይም ለጎል የተመቻቹ ኳሶችን አቀብሏል። ከዛ ውጪ በእያንዳንዱ ጨዋታ ላይም በተመሳሳይ ጎል እያስቆጠረ ነው የሚገኘው። ይሄ ደግሞ እጅግ በጣም የተለየ ጉዞ እያደረገ እንደሆነ በትክክል ማሳያ ነው። ከእርሱ በተጨማሪ ደግሞ በክረምቱ ጨዋታ ዝውውር ከሊቨርፑል ባየር ሙኒክን የተቀላቀለው ሉዊስ ዲያዝ 16 ጨዋታዎችን ፈጽሞ በሁሉም ውድድሮች 9 ጎሎች አሉት። 7 ለጎል የተመቻቹ ኳሶችንም በተመሳሳይ ማቀበል ችሏል። ምናልባት ሊቨርፑል ይህንን ሲመለከት ምን ሊሰማው እንደሚችል እርግጠኛ መሆን ባይቻልም እንግዲህ ሃሪኬን 3 ለጎል የተመቻቹ ኳሶች እንደዚሁም 16 ጎሎች በሁሉም ውድድሮች፣ በቡንደስሊጋው ደግሞ ከፍተኛ ኮከብ ጎል አግቢነቱን አጠናክሮ የቀጠለ ተጫዋች ነው። የአውሮፓ ሊጎች ምልከታዎቻችን ይህን ይመስላሉ። በዚህ ሳምንት እናንተስ ምን ጠብቃላችሁ? ሀሳብ አስተያየት አድርሱን።
እንደዚሁም ደግሞ የዩቲዩብ ገጻችንን ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስር አጠናክሩ። ስላዳመጣችሁን ከልብ እናመሰግናለን።